ሁሌ እዚህ እየመጣሁ ነው የምገዛው። በጣም ልዩነት አለው። ቀለል ብሎም ለኛም ለማለት ዝቅተኛ እንትን ላለን ሁሉ እዚህ እየመጣ ነው የምንገዛው። ለኛ ተስማሚ ነው። በጣም ይለያያል። ያዛጋ ዋጋው ብዙ ነው፣ እዚህ ጋር ደግሞ ይቀንሳልኛ። ሽንኩርትና ድንች፣ ቲማቲም ሁሉ ነገር እጠቀማለሁ። ግን ቆንጆ ነው። በዚሁ መንግስት እንዲቀጥል እላለሁ። አሁን ከሱቅ ላይ ሽንኩርት ደረቅ ሽንኩርት ቢሉ 70 ብር ሊሉ ይችላሉ። እዚህ ግን እኛ በ50 ብር በ40 ብር እንገዛለን። መካከለኛው ደግሞ ቀዩ እንትን ሽንኩርት ደግሞ 30 ብር 25 ብር እንደዛ ነው የምናገኘው። እና ይሄ የበለጠ ይሄ ቆንጆ ነው ብለን ነው የምናስበው። ይሄ ሰንዴ ማርኬት ለኛ መካከለኛ ገቢ ላለን ሰዎች በጣም ጥሩ ነው። ከሱቆች ጋር ደግሞ በጣም ልዩነት ነው ያለው። ሁሉንም የፈለግነውን ፍራፍሬም፣ አትክልትም፣ ዱቄት፣ የተለያዩ ነገር የሳሙና፣ የልብስ፣ የንጽህና መጠበቂያ ሁሉንም ነገሮች እናገኝበታለን። ለኛ ጥሩ ነው፣ ተስማምቶናል። ሳምንት ጠብቀን ነው የምንገዛው። እንደ አቅማችን የፈለግነውን ያህል ኪሎ ገዝተን እንገባለን። ዋጋውም ጥሩ ነው። እቃ ሁሉንም አሟልተን ነው የቀረብነው። ሽንኩርትም ቢሆን ቲማቲም፣ ሁሉንም አይነት እቃ አሟልተን ነው የቀረብነው። ሸማች በጣም በደስተኛ ሁኔታ ነው የሚገዛው። ከጠዋት እስከ ማታ እረፍት የለንም። እንደምታዩ ሰልፍ ነው። እኛም አቅርቦቱን አሟልተን ነው የምናቀርበው። ሽንኩርት፣ ቲማቲም፣ ካሮት፣ ቀይ ስር፣ ጎመን፣ ቃራ፣ የተለያዩ እቃዎች ሁሉንም አትክልት ያው ሁሉንም እያቀረብኩ ነው። በተለይ ዋጋውም የተመጣጠነ ነው፣ አሪፍ ነው። ሁሉም ከአትክልት እስከ ፍራፍሬ ድረስ ባሉት ምርቶችን ይዘን በበቂ ሁኔታ ይዘን ቀርበናል። ሽንኩርት በ50 ብር ነው የምንሸጠው። ሁለተኛ ቲማቲም እንዲሁም በ50 ብር ነው። ድንች በ40 ብር፣ ብርቱካን በ120 ብር እየሸጥን እንገኛለን።